አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ውዶችዬ። እናንተ እንዴት ናችሁ? ስራ፣ ጤና፣ ኢባዳ ሁሉ ሰላም፣ ሙቀት ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ በአዲስ ነገር ከተፍ ብዬላችኋለሁ እና ዛሬ ምን አለ መሰላችሁ ስለኛ ስለ አረብ ሀገሮች የሚወራው ወሬ ነው። ክፍለ ሀገር ያሉ ሰዎች ሲበጠብጡ ሲያቦኩት የሚውሉት ማለት ነው። እና ግርም ያለኝ ነገር ወላሂ የታዘብኩት ነገር ማለት ነው። ለምንድን ነው ምናምን ልትሉ ትችላላችሁ። ምን አለ መሰላችሁ እዛ ጋር ሆነው ስለኛ ገንዘብ ስለኛ ሁኔታ ነው ሲያወሩ የሚውሉት። የምሬን ነው የምላችሁ። በጣም እርር ያደረገኝ ቪዲዮ ማለት ወላሂ ላዚም ማለት ነው። ማለት እናንተም በየቤታችሁ ሊኖር ይችላልና የከሌ ልጅ እኮ 4 አመቷ 5 አመቷ እንደዚህ ነው እንዴ? 5 አመት 4 አመት ያቺ ልጅ እኮ ከመጣይ ወይ አመት ወይ 2 አመት እንኳን አይሆናትም ማለት ነው። እና ለምንድን ነው የሰው ነገር የምታቦኩት? ለራሳችሁ ማለት መላክ ከፈለጋችሁ ለራሳችሁ ላኩ ልጆቻችሁን። እዚህ ጋር እኮ ያቺ የአረብ ሀገር የተሰደደች እሷም እንደናንተው ልጆች ወይም ሚስት ህይወት አላት። ፍቅር አላት፣ ቤተሰብ አላት፣ ብዙ ነገር ተቋቁማ ነው የምትሰራው እዚህ ጋር ማለት ነው። የሰው ሂሳብ ስትሰሩ ከምትውሉ የሰው ስጋት ከምታላምጡ ለራሳችሁ ተሰደዱ ወይም ደግሞ ላኩ ለራሳችሁ። የሰው ሂሳብ ይሄን ያክል ይሄን አመት እኮ ይሄን ያክል ብር ትሰራለች እንዴ? እናንተ ምን ካልኩሌት አሰራችሁ? ከእናንተ ተበድራ ወይም ደግሞ የእናንተ ዕዳ ኑሮባት አይደለም የምታየው። ያ ብር እናንተ አሰባችሁት አላሰባችሁት ለእናንተ አይጠቅማችሁም አይደል? የሰው ገንዘብ ምን ሂሳብ አሰራራችሁ? እንደገና ደግሞ ሲቀጥል እኔ እንጃ ብቻ ከብድ ያለኝ ነገር ማለት ነው። ለምን ስለ ሰው ከምታወሩ ስለ ራሳችሁ ታወሩ፣ ስለ ራሳችሁ ትጨነቁ። ደግሞ የሰው ብር የሰው ኑሮ ካማራችሁ ደግሞ ለራሳችሁ ወይ ተሰደዱ ወይም ስሩ እንዴ። እኛ እኮ እዚህ ጋር ፎቆትን ባጥ ግድግዳውን ጠርገን ነው ክፉ ነገር ተቋቁመን ነው ብርም ያን ያክልም ቢኖረን እና የሰው ሂሳብ አትስሩ፣ ሰው ቤት አታለቅልቁ። ወላሂ ላዚም በጣም የደበረኝ ወሬ ነው ማለት ነው። እና ይሄን ያክል አመት ሰርታለች። በቃ ደግሞ ካላት እንደዛ ነው፣ ከሌላት ደግሞ ያቺ እኮ ተሰዳ በቃ ምንም የላትም ነው። ከሌላትም ደግሞ የሆነ ነገር ቀዳዳ ሸፍናበት ይሆናል። እና እኔ እንጃ ብቻ ምለውም ጠፋብኝና ቤተሰብ ላይክ ሼር አድርጉልኝ ውዶችዬ፣ አበረታቶኝ። አወራሩም ጠፋብኝ ግን ርር ብዬ ነው የመጣሁት ማለት ነው። ስለ ሰው አታውሩ፣ ስለ ራሳችሁ አውሩ። እዚህ ጋር እኮ ብታዩ የምር አረብ ሀገር እኮ ብታዩ እንኳን የሰው አይደለም የሩቅ አይደለም ከቀበሌ ቀበሌ ወሬ ቀርቶ አይደለም የራሳቸውን የወንድሞቻቸውን የእህቶቻቸውን ልጅ መልክ ምን እንደሆነ አያውቁም። ገባችሁ? ስለ ሰው አያወሩም። ያሉበትንም ለውጥ እያየን ነው። እኛ ግን ስለ ሰው ብቻ ነው ስንፈተፍት የምንውለው ምናምን። ብቻ እኔ እንጃ ብቻ አላህ ሂዳያ ይስጠን እላለሁ ቤተሰብ። እና እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ ከተመቻችሁ ላይክ ሼር አድርጉልኝ፣ አበረታቱኝ ውዶችዬ። ባይ